የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ይዋሻሉ። የአሜሪካው ፕሬዝዳንት ትራምፕ በ21ኛው ክፍለ ዘመን 47ኛው የአሜሪካን ፕሬዝዳንት ሆነው የመጡ በጉልበትና በጡንቻ የሚያምኑ የአሜሪካንን ዴሞክራሲ አፈር ከድሜ ያበሉ የሀገራትን ፕሬዝዳንቶች ጠቅላይ ሚኒስትሮችን እንደፈለጉ የሚሰድቡ ለሰው ልጆች ክብር የሌላቸው ለወዳጆቻቸው እዝነት የሌላቸው የራሳቸውን ፍላጎት የሚያስቀድሙ 47ኛው የአሜሪካን ፕሬዝዳንት በ47 ዓመቱ የፋርሶችን የአያቶላዎችን አገዛዝ ገረሰስኩ መሪዎችንም ገደልኩ ያሉ ጨካኝ አረመኔ ናቸው። ፕሬዝዳንት ትራምፕ 3 መሰረታዊ ነገሮችን ለማከናወን ኢራንን ወረሩ። አንደኛው በኢራን የመንግስት ለውጥ ማምጣት ሲሆን ይሄም እስካሁን አልተሳካም። ሁለተኛው የበለጸገው የኢራንን ዩራኒየም ማውደም ወይም መስረቅ ሲሆን እስካሁን ምን እንደደረሰ ትራምፕ ራሳቸው አያውቁም። ሶስተኛውና ዋነኛው ፍላጎታቸው የኢራንን ነዳጅና የሆርሙዝን ሰርጥ መቆጣጠር ሲሆን ይሄም አልተቻለም። ይባስ ብሎ ቀነ ገደብ እየደረደሩ የሆርሙዝን ሰርጥ ካልከፈታችሁ አጠፋችኋለሁ እያሉ ቢያስፈራሩም ኢራኖች ግን ከመፍራትና ከመሸበር ይልቅ በትራምፕ ላይ እየቀለዱና እያፌዙ እባኮ ደደቡ ፕሬዝዳንት የሆርሙዝ ቁልፍ ጠፍቶናል ኑና አፋልጉና አሏቸው። ይህ በእንዲህ እንዳለ ነው ትራምፕ የሀገሬውን ጋዜጠኞች ዋይት ሃውስ ጠርተው ለህዝባቸው ባደረጉት ቀጥታ በተላለፈ ንግግራቸው ኢራን ደቃለች፣ አየር ክልሏን ተቆጣጥረናል፣ በ15 ነጥቦች መሰረት ኢራኖች ካልተስማሙ መሰረተ ልማቶቻቸውን የኤሌክትሪክ ማመንጫቸውን ድባቅ በመምታት ኢራንን ወደ ድንጋይ ዘመን በመቀየር ጦርነቱ በሳምንት ውስጥ እናስቆመዋለን አሉ። በኢራን የአገዛዝ ለውጥ ማድረግ ግባችን አልነበረም። የአገዛዝ ለውጥ ብሎ ነገር ካፋችን አልወጣም። ነገር ግን የአገዛዝ ለውጥ ተፈጥሯል። መሪዎቻቸውን በሙሉ ገድለናል። አሁን የቀሩት ለዘብተኛ ናቸው በማለት ህዝባቸውን ዋሹ። ትራምፕ ይህን ከተናገሩ በሰዓታት ውስጥ ኢራኖች መሪ ቢሞትባቸው መሪ እንደሚተኩና አየር ክልላቸውን እንደሚጠብቁ በተግባር ኤፍ-15 ጄትን በመጣል አሳዩአቸው። አክለውም የጄቱ አብራሪ ሊፈልጉ የሄዱ ሄሊኮፕተርስ፣ የመጓጓዣ አውሮፕላንና ድሮንስ በመጣል የትራምፕ ንግግር ህዝባቸው ጆሮ ሳይደርስ አሳዩአቸው። ይህ ብቻ አይደለም። አሜሪካኖች እስካሁን 15 ዘመናዊ አውሮፕላኖችና 17 በዓለም ወደር ያልተገኘላቸውን ድሮኖች አጥተዋል። አንዳንድ ዘገባዎች እንደሚያመለክቱን ከሆነ አሜሪካ ጦርነቱ ከተጀመረ በ37 ቀን ውስጥ 40 ቢሊዮን ዶላር አጥታለች። በዚህ ጦርነት በቀን 1 ቢሊዮን ዶላር ታጣለች ማለት ነው። አትርፍ ባይ አጉዳይ ሆነዋል ነጋዴው ፕሬዝዳንት ትራምፕ። በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገፋፊነት ኢራንን ወደ ድንጋይ ዘመን እንቀይራለን ብለው አሜሪካንና እስራኤልን ወደ ድንጋይ ዘመን ቀይረዋቸዋል። አሜሪካንን በዓለም ፊት የማትፈራና ድምጿ የማይሰማ የወረቀት ላይ ነብር አድርገዋታል። አሜሪካን ትቅደም ፖሊሲያቸው አሜሪካ ትውደም በሚል ፖሊሲ የተተካ ይመስላል።